ሰላም እንዴት ናችሁ? የስምንተኛ ክፍል የደቡብ ኢትዮጵያ የ2018 ዓ.ም ውጤት ሲለቀቅ እንዴት ውጤታችሁን እጃችሁ ላይ ባለ ስልክ የትም መሄድ ሳይጠበቅባችሁ ምንም ወጪ ሳታወጡ ማየት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ቪዲዮውን ላይክ፣ ሼር እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ውጤታችሁን በስልካችሁ ለማየት ስልካችሁን ከከፈታችሁ በኋላ መጀመሪያ ክሮምን ትከፍታላችሁ። ክሮምን ከከፈታችሁ በኋላ ሰርች ባሩ ጋር መጣችሁ se.ministry.et ብላችሁ ትጽፋላችሁ። se.ministry.et ብላችሁ ከጻፋችሁ በኋላ ሰርች ትሉታላችሁ። ከዛ በቀጥታ ወደዚህ ወስዳችኋል። ሳውዝ ኢትዮጵያ ኤዱኬሽን ቢሮ ግሬድ 8 ሚኒስትሪ ሪዛልት ፖርታል ከስር ትመጡና ቼክ ማይ ሪዛልት የሚለው ላይ አንዴ ትጫናላችሁ። እሱ ላይ ስትጫኑት ይሄን ያመጣላችኋል። እዚህ ጋር ሬጂስትሬሽን ነምበራችሁና ፈርስት ኔም ታስገባላችሁ። ሬጂስትሬሽን ነምበራችሁን ለማስገባት እዚህ ጋር ሬጂስትሬሽን ነምበር ስር አንዴ ትጫናላችሁ። ከዛ ሬጂስትሬሽን ነምበራችሁን ታስገባላችሁ። ሬጂስትሬሽን ነምበራችሁን ካስገባችሁ በኋላ ፈርስት ኔም ለማስገባት ፈርስት ኔም ስር አንዴ ትጫናላችሁ። ከዛ የእናንተ ስም የአባታችሁ ሳይጨምር ታስገባላችሁ። ሬጂስትሬሽን ነምበር እና ፈርስት ኔም ካስገባችሁ በኋላ ከስር ቼክ ማይ ሪዛልት የሚል አለ። እሱ ላይ ትጫናላችሁ። እሱ ላይ ስትጫኑት ስቱደንት ፕሮፋይል ብሎ ፕሮፋይላችሁና ውጤታችሁን ያመጣላችኋል። ስለዚህ በዚህ መልኩ የስምንተኛ ክፍል የደቡብ ኢትዮጵያ ውጤታችሁ ሲለቀቅ በቀላሉ ማየት ትችላላችሁ። ቀጣይ በሌላ እስከምንገናኝ ለሁላችንም ሰላም ሰንበት። ባይ ባይ።